ያንን ምሽት አንድ ውሳኔ ወሰነ። ህልሙን ለዘላለም ሊያበላሽ የሚችል ውሳኔ። ደክሞት ነበር፣ ተስፋም ቆርጦ ነበር። ምንም ነገር የሚቀየር አልመስለውም ነበር። ነገር ግን በማግስቱ ጠዋት ህይወቱን ለዘላለም የቀየረ አንድ ተአምር ተከሰተ። አንድ ትልቅ ህልም የነበረው አንድ ወጣት ነበር። በየቀኑ ጠንክሮ ይሰራ ነበር። ነገር ግን በየቀኑ ሌላ አዲስ ችግር ይገጥሙ ነበር። በዙሪያ ያሉ ሰዎች ሁሉ እንዲህ ይሉት ጀመር፣ ምናልባት ይሄ ነገር ላንተ አይሆንም፣ ለምን አታቆምም? እያደገ ሲሄድ እነዚያ የሰዎች ቃላት የራሱ ሐሳቦች መሆን ጀመሩ። አንድ ምሽት የደከመበትን እና የሞከረውን ሁሉ መለስ ብሎ ተመለከተና እንዲህ አለ፣ ምናልባት እነሱ ልክ ሳይሆኑ አይቀሩም። ተስፋ መቁረጥ ይሻለኛል። ለማቆም ሙሉ በሙሉ ተዘጋጅቶ ነበር። ነገር ግን ከመተው በፊት አንድ ጥያቄ ትዝ አለው። ስኬቴ ከፊት ለፊቴ አንድ እርምጃ ብቻ ቀርታ እየጠበቀችኝ ቢሆንስ? ስለዚህ ቪዲዮውን ለአንድ የመጨረሻ ጊዜ እንደገና ለመሞከር ወሰነ። አሸንፋለሁ የሚል ሙሉ እምነት ስላለው አይደለም፣ ነገር ግን ወደፊት ህይወቱን በትዝታና በቁጭት መጸጸት ስላልፈለገ ብቻ ነው። ቀናት አለፉ፣ ሳምንታት ተተኩ። ምንም የተቀየረ ነገር አልታየም። ነገር ግን በውስጡ አንድ ነገር እየተቀየረ ሆነ። ይበልጥ ብልህ ሆነ። ከእያንዳንዱ ስህተቶቹ መማር ጀመረ። እናም አንድ ቀን በመጨረሻ የፈለገው ውጤት መጣ። ያኔ እንዲያቆም ይነግሩት የነበሩ ሰዎች አሁን እንዲህ ብለው ይጠይቁት ጀመር፣ እንዴት ልታደርገው ቻልክ? እሱም ፈገግ ብሎ መለሰላቸው፣ እኔ ስኬታማ የሆንኩት በጭራሽ ወድቄ ስለማላውቅ አይደለም። ስኬታማ የሆንኩት ግን ፈጽሞ ለማቆም እምቢ ስላልኩኝ ነው። ይሄንን ሁሉ ጊዜ አስታውሺ። አንዳንድ ጊዜ ትልቅ የህይወትሽ ስኬት የሚመጣው ልክ ተስፋ ለመቁረጥ ካሰብሽበት ቅጽበት በኋላ ነው። ስለከበደሽ ብቻ አታቁሚ፣ ጉዞሽን ቀጥይ። ምክንያቱም መራመድ ያላቆመ ሰው ብቻ ነው በመጨረሻ ወደ ፈለገበት መድረስ የሚችለው።